አላቅም ባለትዳር ነው ታዲያ ባለትዳር ከሆነ በሴት ነው የተገደለው ምናምን ይያሉ ለምንድነው የሚያወሩት ከሚስቱ ሌላ ከሌላ ሴት ጋር ሄዶ ነው የዛችኛው ባል ወይ የዛችኛው ፍቅረኛ የገደለው ዝም ብለው እኮ ነው የሚያወሩት አልተጣራም ለማንኛውም ልጅ የሞተበት ኬዝ እኮ ገና አልተጣራም ለማንኛውም እሺ ገዳዩ ተይዟል በቁጥጥር ስር ውሏል ቴዲ የሚባለው ልጅ ገለውታል እንዴት አንድ ሰው ሚስቱ ባልሆነ ሴት ይጋደላል አረብ ሀገር ላይ ሰው መግደል ማለት የምሞትበትን ቀነ ቀጠሮ መያዝ ማለት ነው ቴዲ በገዛ ወገኑ በሚያሳዝን ሁኔታ ተገደለ በስደት ላይ የሚገኙ ኢትዮጵያውያን እርስ በእርስ መረዳዳትና መከባበር ሲገባቸው አላስፈላጊ በሆነ መንገድ ውስጥ በመግባት የሰውን ህይወት ማጥፋት እጅግ በጣም ያሳዝናል ሲል ጉርሻዎች ይህንን መረጃ አጋርተዋል ከቅርብ ጊዜ ወዲህ የተበራከተ የመጣው ይህ አሳዛኝ ሁኔታ ትናንትም ወንድማችን ቴዲ ነጥቆናል ብለዋል በሳውዲ አረቢያ በራሱ ኢትዮጵያዊ ወገኑ መገደሉ የተነገረለት ወንድማችን ቴዲ የዚህ አሳዛኝ ክስተት ሰለባ ሆኗል የሳውዲ ፖሊስ ጉዳዩን እየተከታተለው እንደሆነ የተገለጸ ሲሆን ፍትህ ባለትዳር ነው ታዲያ ለምንድነው በሴት ነው የተጋደሉት ምናምን የሚሉት ነው ያላቅም ዜድ ነው የምትባለው ሚስቱ እንዴ ዜድ ፈታት ነበር እንዴ አላቅም የዜድ ባል ነው ዜድ ማለት የትኛው ናት እቺ እንትኗ ዜድ እቺ ትግሬዋ ልጅ ፌመስ ሚዲያ ላይ አያታለሁ እሷ ናት አለ እኔ እንጃ በጣም ነው ዜድ ማን ነው በረ አባቷ ስም ዜድ ረዳ ነው ስሙ አላቅም ባለትዳር ነው ታዲያ ባለትዳር ከሆነ በሴት ነው የተገደለው ምናምን ይያሉ ለምንድነው የሚያወሩት ከሚስቱ ሌላ ከሌላ ሴት ጋር ሄዶ ነው የዛችኛው ባል ወይ የዛችኛው ፍቅረኛ የገደለው ዝም ብለው እኮ ነው የሚያወሩት አልተጣራም ለማንኛውም ልጅ የሞተበት ኬዝ እኮ ገና አልተጣራም ለማንኛውም እሺ ገዳዩ ተይዟል በቁጥጥር ስር ውሏል እሱስ እንዴ ነው ሬሳ ወደ ሀገር ገባ ወይ ሊገባ ነው እንግዲህ ምንም ማድረግ አይቻልም በሴት ከሆነ ግን የሞተው በጣም ነው የሚያሳዝነው ከባድ ነው ገዳዩም ለሴት ብሎ ከገደለው ሟቹም ለሴት ብሎ ከሞተ በጣም ነው የሚያሳዝነው ሀዘንሽ ቅጣጣ ከቤትሽ አልወጣ አለ የገደለው ባልሽ የሞተው ወንድምሽ የሆነ ነገር ነው በጣም ነው የሚደብረው ባለፈው እንደዚሁ እንደሚታወቀው መካ ላይ እንደዚህ አንዷ ባሏ እንደዚህ ያስገደለች ከወንድ ጋር እንትን ብላ ማለት ነው ማቅጣ አልፋ ተርፋ አባቷ ነው ወንድሟንም ሀገር የሟች ቤተሰቦች እነዛ ጉዳቸውን አያውቁም ልጃቸው እንዳስገደለች የሟች ቤተሰብም የሷን ቤተሰብ አባቷ ነው ወንድሟን ገደለ ያንን ነው እኔ በጣም ያሳዝነኝ አገር ላይ ምንም የማያውቁት ማለት ነውና በጣም የሚያሳዝነው ከምር ሴት ቤት ሴት ይተካል ዛሬ ሴት ሞልቷል ሴትና ፌስታል ነው የረከሰው ሴት ሞልቷል ወንድ ሞልቷል ደሞ ሳውዲ ውስጥ እንዴ ሳውዲ ሴት እኮ ለሴት ብሎ መጋደል የሳውዲ ሴት እኮ ከፍላ አይደል እንደ የምትኖረው ከወንድ ጋር የቤት ኪራይ ከፍላ ቀለቡን አስቀምጣ አገር ላይ ቤት ሰርታ እዚህ መኪና ገዝታ እንዴ እንደ ሳውዲ ሴቶች ሸቀጥ የሚገዙ አሉ እንዴ ወንድ ልጅ እኮ እንዴት ነው ሳውዲ ውስጥ ለሴት ብሎ ወንድ የሚገለው እንዴ ሴት ሳውዲ ውስጥ እኮ ጎርፍ ነው እዚህ ሀገር ወንዱንም ሴቱንም ጎርፍ ነው የሚያመጣው በባህር ነው የሚመጡት በብዛት ሳውዲ በጠለብ ይመጣሉ በባህር ይመጣል እንደ አረብ ሀገር እኮ ኢትዮጵያን ሳውዲ የሚበዛበት ሀገር የለም ሳውዲ በጣም ነው የሚበዛው ሌላ ሀገር የለም ዱባይ ኩዌት ኳታር ብትሄዱ እንደዚህ ወንድና ሴት በብዛት የለም ለምን በህጋይ ስለሚካሄድ በዚህ በህገ ወጥ ይገባሉ በባህር ነው የሚገቡት ወንዱም ሴቱም ትልቋ ትንሿ ቆንጆ አስጠልቷ ረጅሟ አጥሯ ሁሉም እንዴት ለሴት ብሎ ይጋደላሉ ለሴት ኮን በጣም ነው የሚያሳዝነው በጣም ነው የሚያሳዝነው ወይ በተለያየ ጉዳይ ካልሆኑ ማይ ጋድ አለ ፈረንጅ السلام عليكم ورحمة الله وبركاته እንደምን አላችሁልኝ ውድና የተከበራችሁ ተመልካቾቼ ሁላችሁንም ሰላም ብያለሁኝ በያላችሁበት ሰላማችሁ ይብዛልኝ እንግዲህ ሁላችሁም እንደሰማችሁት ቴዲ ስለሚባለው ልጅ ሰሞኑን ስለተገደለው ልጅ ማለት ነው ሳውዲ አረቢያ ላይ በጣም ብዙ መረጃዎች እየወጡ ነው ያው መሞቱ እንግዲህ ከአራት ቀን ከአምስት ቀን በፊት ይሄ ልጅ እንግዲህ መሞቱን ሶሻል ሚዲያ ተነግሯል የቅርብ ጓደኛው ብሬክስ አበሻዊ እና ሌሎችም ተናግረውት ነበር አሁን ላይ ደግሞ በምን ሞት የሚባለው ነገር እስካሁን ድረስ አልተነገረም
አልታወቀም። ያው ግን በሰው ነበር ተገደለ የተባለው ግን ምን ሆኖ ነው የሚለው ነገር አልታወቀም ነበር። አሁን ግን የሚወጡ መረጃዎች እጅግ በጣም ያሳዝናል። በሴት ነው የሚባል ነገር አለ። እንግዲህ ይሄን ነገር እንደዚህ ከሆነ በጣም ያሳዝናል በጣም በዚህ ምክንያት ከሆነ ምክንያቱም ይሄ ልጅ መቼም እኔ ባላቅም ሚስት አለው ነው የተባለው። ይሄ ነገር እንግዲህ ነው ለማለትም እኔ በራሴ ነው እያልኩኝ አይደለም። ግን አሁን ላይ መረጃዎች አሁን የሚያመለክቱት በሴት ተጣልተው ምናምን ነገር የሚባል ነገር አለ። ይሄን እንግዲህ አላሁ አለም። እኔ ብቻ እንደዚህ ከሆነ ግን በጣም ያሳፍራል፣ ያሳዝናል። በዚህ ይሄን ምክንያት አድርጎ ሰው የሚገል ለስራ ብላችሁ ሄዳችሁ እዛ መገዳደል በጣም ያሳፍራል። እና እውነት ነው ወይ? እኔ ማመን አልቻልኩም። በዚህ ምክንያት ነው ወይ ተጋደሉት? ለምን እንደዚህ እንደሆነ እና ብቻ የልጁ አሟሟት በጣም ያሳዝናል። ምክንያቱም በጣም ጥሩ ልጅ ነው። በጣም ቪዲዮዎችን እኔ እንኳን ከዚህ በፊት ልጁን በደንብ አላውቀውም። አሁን ግን ሞተ ሲባል ምናምን ከዚህ በፊት የሰራቸውን ቪዲዮዎች የተመልሼ ሳያቸው በጣም ጥሩ ልጅ ነበረ። ግን አሁን ገዳዮቹ ተይዘዋል አልተያዙም የሚባለው ነገር አልታወቀም ገና። ይያዙ አይያዙ ብቻ ግን እስካሁን ድረስ የተያዙ አይመስለኝም እንደራሴ። እና ይሄ ነገር እንደዚህ ሰው የሚገል እዛ ሄዶ ሰው የሚገል እዛው ቀጥተኛ ፍትህ ነው ማግኘት ያለበት። ምክንያቱም እንደፈለገ ሰው እየገደለ እንደፈለገ የሚኖርበት ሀገር መሆን የለበትም። ለዛ ነው ሲጀመር ሳውዲ አረቢያ ላይ የሚገዳደለውም እዚሁ የሀበሻ ሰው ነው ይመስለኛል እንጂ አረቦች ህጉን ስለሚያውቁ ለሰው ልጅ ክብር ስላላቸው እዛ የሚገዳደሉ አይመስለኝም። የኛ ሀገር ሰው ነው እዛ ሄዶ የራሱ ወንድም በጩቤ እየወጋ ምናምን የሚገለው ማለት ነው። ስለዚህ እንደዚህ የሚያደርግ ሰው ወጣት ደግሞ እዛው ነው ቀጥታ ፍትህ ማግኘት። ምክንያቱም ኢትዮጵያ መጥቶ እስር ምናምን ነው፣ እዚህ የሰው ነፍስ ስለረከሰ ማለት ነው። እና ይሄ ልጅ እንግዲህ ካሁን በተባለው መሰረት በዚህ ነው በሴት ተጣልተው ምናምን ነገር የሚባለው ነገር በጣም ያሳዝናል። እና እስኪ ሁላችሁም ኮሜንት አድርጉ። ነው ወይ እውነት ነው ወይ? በዚህ ነው ወይ?